እንዴት ከዚህ ፕላትፎርም ላይ የሰራችሁትን ገንዘብ እንዴት እንደምታወጡ አብረን ምን ይሆናል ማለት ነው። ሶ ይሄ እኔ ፕሮፋይል ነው። እዚህ ጋር እንደምታዩት ወደ 20 ፖይንት እና ወደ 1 ሚሊዮን ፖይንት አለኝ። ሶ ፖይንት የሚለውን ትነኩታላችሁ ማለት ነው። ፖይንታችሁ ልክ በቂ ሲሆን ከዛ በኋላ እዚህ ጋር ዊዝድሮ እንለዋለን። ዊዝድሮ ስንለው እዚህ ጋር $101 አለ ማውጣት ትችላለህ ይለኛል ማለት ነው። ስለዚህ ለማውጣት መንገዱን ስናይ እዚህ ጋር የማውጫ መንገዶችን አብረን እናያለን። USDT አለ፣ በባይናንስ ማውጣት ትችላለህ፣ በንግድ ባንክ፣ በአዋሽ፣ በቴሌብር፣ በኮመርሻል ባንክ ኦፍ ኦሮሚያ፣ ኤምፔሳ፣ ዳሽን ባንክ፣ ንብ እነዚህ ሁላ እናንተ ማውጣት የምትችሉባቸው ኦፕሽኖች ናቸው ማለት ነው። እና በዲዛይን መንገድ ዊዝድሮ ማድረጊያ ብዙ መንገዶች አሉ። ዊዝድሮ ማድረግ ትችላላችሁ። እኔ በዩኤስዲቲ ነው ለዛሬ ማውጣት የምፈልገው። ለምሳሌ ለምን ዶላሬን አውጥቼ ለልጆቼ ስለምሸጥ ምናምን ማለት ነው። እና ስለዚህ ዊዝድሮ እንለዋለን። ምን ያህል ፈልጋለህ ይለኛል። እዚህ ጋር አስገባለታለሁ ማለት ነው። $100 ዊዝድሮ አድርግ ብዬ ከዛ ሰብሚት ስለው ፓስዋርድ አስገባ ይለኛል። መልካም እዚህ ጋር ፓስዋርድን ካስገባውለት በኋላ ዊዝድሮዋል ሰብሚትድ ይላል። ቼክ ፎር ዲቴል የሚለውን ስንነካ እዚህ ጋር እንደምታዩት ያው እንትን ፊ ቆርጦ $98 ወይም ደግሞ በኢትዮጵያ 16354 ብር ቆርጬ ወደ አልከው USDT አድሬስ እየላኩ ነው እያለኝ ነው። ከዛ በኋላ ያንን ሄደን እንግዲህ ቼክ እናደርጋለን ማለት ነው። እኔ ላኩት ወደዚህኛው አካውንት ነው። ከዛ በኋላ እዚህ ጋር እንደምታዩት ገብቷል ማለት ነው። ቅድም 0 ነበር፣ አሁን 975000 ኮይን አካውንት ይወስዳል ማለት ነው። ስለዚህ በዚህ መንገድ ማውጣት ትችላላችሁ ማለት ነው። እናንተም ወደ ራሴ ልከዋለሁ። ከዛ ዛሬ ከሆነ በኋላ ደግሞ ልጆች መግዛት ሲፈልጉ እሸጥላችኋለሁ ማለት ነው። ሰው እናንተ ኮይን መግዛት ከፈለጋችሁ ከኔ መግዛት ይቻላል። ፓስወርዳችሁን እንዳትረሱ። ፓስወርዳችሁን ከረሳችሁት ምን ላይ ማውራት ትችላላችሁ? እነሱን ከስተመር ሰርቪስ ላይ ማውራት ይቻላል። ሌሎች የተለያዩ ቪዲዮዎችን ስክሮል እያደረጋችሁ መመልከት ጥሩ ነው። አንድ ነገር ግን ሳልነግራችሁ አልወጣ። ዊዝድሮዋል ስታረጉ እንደኔ በዩኤስዲቲ ማውጣት የምትፈልጉ ሰዎች የዩኤስዲቲ አድሬስ ከየት ነው የሚገኘው ብላችሁ ጠይቁኛላችሁና አሁን ለምሳሌ ወደ መላክ ወደ ፈለኩት አካውንት እንግባና ላሳያችሁ። መላክ የፈለኩበት አካውንት ይሄ ነው። ስለዚህ እዚህ ውስጥ ኮይን ትሬዲንግ ውስጥ ገባለሁ። ኮይን ትሬዲንግ ውስጥ ኤጀንቶች ብቻ ነው ኮይን ትሬዲንግ ያላችሁ። ከዛ ቶፕ አፕ የምትለዋን ትነኩታላችሁ። ከዛ USDT ክሪፕቶ ኮይን የሚለውን ነካዋለን። ከዛ በኋላ ትሮን የሚለውን እናከዋለን። ሶ እዚህ USDT የሚለው ውስጥ ከገባችሁ በኋላ ወደ ታች ዝቅ ስታረጉ ኮፒ የሚደረግ አድሬስ አለ። እሱን አድሬስ ኮፒ አድርጋችሁ መስራት ይቻላል ማለት ነው። እዛ የምትፈልጉበት አካውንት ላይ ዊዝድሮዋል ሜትድ ውስጥ ይሄን ማስገባት ትችላላችሁ። ስለዚህ የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ በተለያዩ ለእናንተ ይጠቅማሉ ብዬ በማስባቸው ቲፖች ደግሞ እመጣለሁ። ሁላችሁም ይሄንን ጆርኒ እንግዲህ እንደጀመራችሁት ሰክሰስፉል ሆናችሁ አብረን ትራቭል እያደረግን ጥሩ ደረጃ ላይ ደርሰን እንደምንገናኝ የኔ እምነት ነው። መልካም የሆፕ የቮን ጆርኒ ይሁንላችሁ። አመሰግናለሁ።